ስሙት። ኦርቶዶክስ እንጨርሳለን በአላህ ፍቃድ። ጴንጤና ኦርቶዶክስ እንጨርሳለን በአላህ ፍቃድ። አላሁ አክበር። ጂሃድ እናውጅበት። አላሁ አክበር። አለን እስከ ዳር እንነሳበት። የቁም ሬሳ ናቸው። የትናንት ረሱል የተሳደበችው አይም ናት እኮ ወንዳ ገረድ ነው። አላሁ አክበር። አላህ ረሱልን የተሳደበች ወንዳ ገረድ ናት እንጂ ሰው አይደለችም። ሀያ ከርከሮ ጥንባታ ማይም ናት። ባገኛት እኮ አይን አባቱን አጠፋለሁ እናቱ ትነፋና ረሱል በእርግጠኝነት እኮ አሁን ይህን ሰውዬ አይ እንዲሁ ዝም ብሎ ሎተሪ አዟሪ ነው፣ እንዲሁ መንገድ ላይ እንዲሁ አስፓልት የሚኖር ነው፣ ምንም እንዲሁ የሚናገረው ነገር እንኳን እንደዚህ እዚህ ግባ የሚባል ነገር የለም ምናምን ልትሉኝ እኮ ትችላላችሁ። እስካሁን ያንቀላፋችሁ ሰዎች ማለት ነው። እስካሁን ድረስ ይሄ ሰውዬ በእርግጠኝነት ወይ አንድ ተልእኮ አለው ብቻ ሳይሆንም አንድና አንድ ይህ ሙስሊም የእነሱ እምነት ተከታይ የሆነ ሁሉ ሰው በመግደል የሚያጸድቅ ሃይማኖት ነው ያላቸው። ያጸድቃቸዋል አለም ትክክል ነው አይደለም። ሰው ስለገደሉ ይጸድቃሉ አይደለም። ነገር ግን በእንደዚህ ያለ አካሄድ ኦርቶዶክስን ለማጥፋት የሚነሱ ዘመቻዎች ናቸው። አንድና አንድ በመጀመሪያ ጊዜ በአርሲለን የተገደሉ ኦርቶዶክሶችን መጨረስ ነው። ኦርቶዶክሶች ሲዳከሙላቸው ቤተክርስቲያን ማጥፋት ነው። ቤተክርስቲያን መስቀልን ቀይረው የጨረቃ ምልክትና የኮከብ ምልክት አድርጎ ወደ መስጊድ መቀየር ነው አንድና አንድ ዓላማቸው። ኦርቶዶክሳውያን እስከ መቼ ነው ግን እንደዚህ አንደኛችን እንዲሁ የተኛ ነው የማንነቃበት? ግን እስከ መቼ ነው እንደዚህ የተኛ ነው ማለት ነው? በጣም 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 ከሚባለው በላይ ትልቅና ትልቅ ሴራ በኦርቶዶክስ ላይ እየተሰራብን ያለው እንኳን ሙስሊሞች ይቅርና ፕሮቴስታንት እንኳን እንዴት ነው የሚሆኑብን? በየመንገዱ ስንሄድ እንዴት ነው የሚያስቸግሩን? እስከዚህ ድረስ የተኛ ነው ምንድነው ነው? ከነሱ ጋር አብረን ቁጭ ብለን ጫት እንቅማለን፣ ሲጋራ እናጥሳለን፣ ሽሻ እንወስዳለን። የምንውለው ከነሱ ጋር ነው። አባትዬ ሙስሊምና ኦርቶዶክስ ዘመር ነው የሚል ነገር የለም። አንተን ሊያጠፋ የሚነሳ እንደዚህ ያለ ሙስሊም ሃይማኖት ነው ያለው። ራስ ንቃ እንጂ እስከ መቼ ነው እንደዚህ የምትተኛው?